ጤና ይስጥልኝ። ለአሁኑ ያዝነውን መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩም። በፌዴራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመልንም ያሉ በተለያዩ የሀገሪቱ ክፍሎች የሚገኙ መምህራን ተቃውሟቸውን በማሰማት ላይ መሆናቸው ተሰማ። ቅሬታው አሁን ላይ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ፣ በስልጤ ዞንና በቤንሻንጉል ጉሙዝ ክልል መተከል ዞን የሚገኙ መምህራንን ማካተቱ ተገልጿል። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ የሚገኙ መምህራን የፌዴራል መንግስት ያጸደቀው የደሞዝ ማስተካከያ እንዲፈጸምላቸው በመጠየቅ ተመሳሳይ ተቃውሞ እያሰሙ መሆኑን አዲስ የደረሰን መረጃ ያመለክታል። ይህ ቅሬታ በዚሁ ክልል በስልጤ ዞን ስልጤ ወረዳ በሚገኘው ኩኖ ሁለተኛ ደረጃ ትምህርት ቤት መምህራን ካነሱት ተቃውሞ ጋር ተመሳሳይ ነው። የኩኖ ትምህርት ቤት መምህራን የዞኑ አስተዳደር እስካሁን ምንም አይነት የደሞዝ ጭማሪ አላደረገልንም ሲሉ ተቃውሞ ማሰማታቸው ይታወሳል። በተመሳሳይ በቤንሻንጉል ጉሙዝ ክልል በመተከል ዞን የሚገኙ መምህራንም ተመሳሳይ የደሞዝ ጭማሪ ጥያቄ በማንሳት ተቃውሟቸውን እያሰሙ መሆኑ ተዘግቧል። የዜናው ዳራ እንደሚያመለክተው እነዚህ ተቃውሞዎች የተቀሰቀሱት የኢትዮጵያ ፌዴራል መንግስት በ2016 እና 17 ዓ.ም ለመንግስት ሰራተኞች ያጸደቀውን የደሞዝና የኑሮ ውድነት ማስተካከያ ተከትሎ ነው። የመንግስት ዋና ዓላማ በሀገሪቱ የሚታየውን ከፍተኛ የዋጋ ግሽበትና የኑሮ ውድነት ለመቋቋም እንዲቻል የመንግስት ሰራተኞችን የመግዛት አቅም ማሳደግ ነበር። ነገር ግን በሆሳና በስልጤና በመተከል ዞኖች እንደታየው በፌዴራል ደረጃ የሚወሰኑ ውሳኔዎች ወደ ክልል ዞንና ወረዳ ወርደው ተግባራዊ ሲሆኑ የአፈጻጸም መዘግየት ወይም የበጀት ክፍተት ሲያጋጥም እንደዚህ ያሉ ቅሬታዎች እንዲቀሰቀሱ ያደርጋል። ቅሬታው በሶስት የተለያዩ ዞኖች መከሰቱ ችግሩ በአንድ አካባቢ ብቻ የተወሰነ ሳይሆን የውሳኔ አፈጻጸም ክፍተት በስፋት ሊኖር እንደሚችል አመላካሽ መሆኑን ተንታኞች ይገልጻሉ። መምህራኑ ከፍተኛ የኑሮ ውድነት ባለበት ወቅት የተፈቀደላቸው ጭማሪ እንኳን አለመፈጸሙ ለተቃውሞ እንደዳረጋቸው ተመላክቷል። ከዚሁ ጋር ተያይዞ የደሞዝ ጭማሪው መዘግየትን ተከትሎ የመንግስት ሰራተኛው በተለያዩ የደቡብ ኢትዮጵያ፣ ኦሮሚያ፣ ሲዳማና ቤንሻንጉል ጉሙዝ አካባቢዎች የስራ ማቆም አድማ መምታት መጀመሩ ተሰምቷል። ከህዳር 1 ቀን 2018 ዓ.ም ጀምሮ በተለያዩ አካባቢዎች በተለይም መምህራን የዘገየው ደሞዝ ካልተከፈለን በሚል የስራ ማቆም አድማ መተዋል። በርካታ ትምህርት ቤቶች የመማር ማስተማር እንቅስቃሴ መቆሙን የሚያመላክቱ መረጃዎች ከየአካባቢው የወጡ ሲሆን የአድማ እንቅስቃሴውም እየሰፋ ነው። የመንግስት አካላት የዘገየው ደሞዝ ጭማሪ በተያዘው ህዳር ወር እንደሚከፈል በመግለጽ እያግባቡ ነው። የደቡብ ኢትዮጵያና ሲዳማ ክልል መንግስታት የስራ ማቆም አድማ መጀመሩን ተከትሎ የዘገየው ደሞዝ ጭማሪ ወደ ኋላ ተሰልቶ እንደሚከፈል ገልጸዋል። በኦሮሚያ ክልል በቅርቡ በተዋቀረው ምስራቅ ቦረና ዞን ከትናንት ጧት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ መቀስቀሱን የዋዜማ ዘገባም ያመለክታል። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካለመክፈሉ ጋር በተያያዘ እንደሆነም ተገልጿል። ከፍተኛ ተቃውሞ ከተቀሰቀሰባቸው መካከል አሬሮ ጎሮ ወረዳም አንዷ መሆኗን የጠቀሱት ምንጮች በዚች ወረዳ ትምህርት ቤቶችና ሌሎች የመንግስት መስሪያ ቤቶች ተዘግተዋል። የዞኑ አስተዳደር ለሁሉም ሰራተኞቹ የሁለቱን ወራት ደሞዝ ያልከፈለው ዞኑ በቅርቡ እንደ አዲስ በመዋቀሩ ምክንያት ነው ተብሏል። በተመሳሳይ ከፌዴራል መንግስት የተመደበለት የተጨማሪ ደሞዝ በጀት በቂ አይደለም ባለው ቤንሻንጉል ጉሙዝ ክልል መምህራን የስራ ማቆም አድማ መጀመራቸው ተገልጿል። በመተከልና ካማሺ ዞኖች ከህዳር 1 ቀን 2018 ዓ.ም ጀምሮ መምህራን የስራ ማቆም አድማ መምታታቸው ተሰምቷል። ከመስከረም ጀምሮ ይተገበራል የተባለው የመንግስት ሰራተኞች የደሞዝ ጭማሪ መዘግየት የስራ ማቆም አድማ ከመምህራን በተጨማሪም በሌሎች ሰራተኞች ዘንድም እየተስተዋለ ነው። በመስከረም ወር ሲጠበቅ የነበረው የደሞዝ ጭማሪ በተጠናቀቀው ጥቅምት ወርም አለመከፈሉን ተከትሎም መንግስት ሰራተኛው ተቃውሞ እያሰማ መሆኑ የዝግጅት ክፍላችን ካሰባሰበው መረጃም ተረድቷል። በመተከል ዞን ውስጥ ብቻ ከ20 በላይ ትምህርት ቤቶች በመምህራን የሥራ ማቆም አድማ ትምህርት ተቋርጧል ተብሏል። በተመሳሳይ በካማሺ ዞን አንዳንድ ትምህርት ቤቶች መምህራን የሥራ ማቆም አድማ መምታታቸውን ከአካባቢው የወጡ መረጃዎች ያመለክታሉ።
የክልሉ መንግስት የፌዴራል መንግስት የመደበለት የደሞዝ ጭማሪ ለሁሉም የክልሉ የመንግስት ሰራተኛ ለመክፈል እንደማይበቃው በመግለጽ ውሳኔውን አዘግይቷል። ክልሉ የገጠመው የበጀት ጉድለት የ1.2 ቢሊዮን ብር ሲሆን ከመስከረም ጀምሮ የ10 ወር ተጨማሪ ደሞዝ በጀት ተለቆለታል። ከመስከረም ወር ጀምሮ ይከፈላል ተብሎ በጥቅምት ወርም የቀረው የደሞዝ ጭማሪም በተለያዩ ክልሎች በሰራተኛው ዘንድ ቅሬታ አስነስቷል። ክልሎች የደሞዝ ጭማሪውን በበጀት ጉድለትና የቅድመ ዝግጅት ስራዎች መዘግየት በወቅቱ መክፈል አለመቻላቸውን በመግለጽ ያለፉትን 2 ወራት ጨምሮ በህዳር ወር እንደሚከፍሉ በመግለጽ ሰራተኛውን ለማረጋጋት ጥረት እያደረጉ ነው።